ቦርጫችሁን መቀነስ በጣም ከብዷችሁ ከሆነ ይሄን ቪዲዮ ያዘጋጀነው ለእናንተ ስለሆነ እስከ መጨረሻው ቪዲዮ ተጋበዙ። ሰላም ለማታውቁኝ ሲስተር ሊዲያ እባላለሁ። በተለያዩ ሶሻል ሚዲያዎች ላይ የምትጠይቁኝ የተለያዩ ጥያቄዎች አሉ። አብዛኞቻችሁ የምትጠይቁት ስለ ቦርጭ ነው። ቦርጫችን እንዴት እናጥፋ? ሁሉንም የሰውነት አካሌን ቀንሻለሁ፣ ነገር ግን ቦርጭ መቀነስ በጣም ከበደኝ የምትሉኝ ክላይንቶች በጣም ብዙ ናቸው። ታዲያ ዛሬ በዚህ ቪዲዮ ለእናንተ እንዴት መቀነስ እንዳለባችሁ፣ ለመቀነስ ስታስቡ ደግሞ ምን አይነት ነገሮችን ማድረግ እንዳለባችሁ ጭምር ይዤላችሁ መጥቻለሁ። ቪዲዮአችን ከመጀመራችን በፊት ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። የመጀመሪያው ፖይንታችን የሚሆነው ዳይታችንን ማስተካከል ነው። ዳይታችንን ማስተካከል ስላችሁ ምን አይነት ምግቦችን መጠቀም አለብን፣ አት ዘ ሴም ታይም ደግሞ ምን አይነት ምግቦችን ማስወገድ መቀነስ አለብን የሚለውን መጀመሪያ ልናቅ ይገባል። ይህንን ፕሮሰስ ከመጀመራችን በፊት ማለት ነው። ለምሳሌ ጣፋጭ የምናበዛ ከሆነ ስኳር፣ ዳቦ፣ ኬኮችን፣ ፓስታ፣ መኮሮኒ እነዚህ ምግቦችን በጣም የምናዘውትር ከሆነ ቶታሊ በሚባል መልኩ እነዚህ ምግቦች ማስወገድ መቻል አለብን። ከዚህ ጋር ተያይዞ ደግሞ ሞር በፋይበር የበለጸጉ ምግቦችን ብንመገብ ተመራጭ ነው። ስፔሻሊ ደግሞ ሶሉብል ፋይበር የምንላቸው ማለት ነው። ለምሳሌ ኦትስ፣ አቮካዶን ተጠቃሽ ልናደርጋቸው እንችላለን። አንዳንድ ሰዎች ደግሞ የሚጠይቁት አቮካዶ ቅባት አለው አይደል ወይ፣ እንዴት ነው እሱ ለዳይት የሚሆነው ምናምን ነገር ብለው የሚጠይቁኝ አሉ። ነገር ግን ሰውነታችን ሙሉ ለሙሉ ፋትን ማስወገድ አለበት ማለት አይደለም። አንዳንዴ ለሰውነታችን ፋትም ሆነ ካርብ ትንሽ ቢሆን ያስፈልገናል። ከአቮካዶ የምናገኘው ግን ናቹራል ፋትን ነው። ናቹራል ፋት ስለሆነ ምንም አይነት ጉዳት የሌለው ፋት ማለት ነው። ጠቃሚ ስለሆነ እንደ አቮካዶ አይነት ቁርሳት ላይ ኦትስ፣ እነዚህ የመሳሰሉትን ነገሮች የምንበላ ከሆነ ቶሎ ከሰውነታችንም የመጥፋት ባህሪ ስላላቸው እነዚህ ፍሮች ውፍረት እንዲሁም ቦርጫችን ለመቀነስ ስናስብ ብንጠቀማቸውና ብናዘወትራቸው የሚመረጡ ምግቦች ናቸው። የጾም ወቅት ወይም የጾም ሰዓት ካልሆነ ደግሞ በውስጣቸው ሃይ ፕሮቲን ኢንቴክ ያላቸው ምግቦች እንደ ዶሮ፣ አሳ፣ ጾም ጊዜ ደግሞ እንደ ባቄላ፣ ምስር የመሳሰሉ አይነት ምግቦችን ብናዘወትር ሞር አሪፍ ነው ለኛ። ምክንያቱም ምንድነው የምናደርገው የተስተካከለ አቋም እንዲኖረን የምንፈልግ ከሆነ ፕሮቲን ያላቸው ምግቦችን በምንመገብበት ጊዜ ኤክሰርሳይዝ ካረግን በኋላ ፕሮቲኑ መስልን ቢልድ የማድረግ ባህሪ ስላለው የተስተካከለ ሰውነት እንዲኖረን ያደርግልናል ማለት ነው። ከዚህ ጋር በተያያዘ ደግሞ በመጠጥም ዙሪያ ማስተካከል ያሉብን ነገሮች ሊኖሩ ይችላሉ። ለምሳሌ ከውጭ ልንገዛቸው የምንችለው የታሸጉ ጁሶችን መቀነስ ይኖርብናል። መቀነስ ስላችሁ ቶታሊ ብናስወግደው የተመረጠ ነው። ጁስ መጠጣት ካስፈለገን ቤታችን ራሳችን ብናዘጋጀው ይመረጣል። ታዲያ ግን ይህን ስላችሁ ደግሞ ቤታችን ስናዘጋጅ ምንም አይነት ስኳር ባንጠቀም፣ ከተቻለ ራሳቸው ለምሳሌ ሙዝ፣ ማንጎ የምንጠቀም ከሆነ በራሳቸው የጣፋጭነት ስሜት ስላላቸው እነሱን ብንጠቀም የተመረጠ ነው። አቮካዶ ብቻ ወይ ደግሞ ፓፓያ ብቻ የምንፈጭ ከሆነ ደግሞ በጣም ትንሽ የተባለ በትንሽ ደረጃ የሚባል ማርን ብንጠቀም ሞር የተመረጠ ነው በአብዛኛው ጊዜ ማለት ነው። ስኳር እንዳልኳችሁ በጣም ዴንጀረስ ድራግ የምንለው ስኳር በሽታ እንዳይመጣበት ብቻም ይመስላል፣ ግን ኢቭን ውፍረት ለመጨመር ዋነኛውን ሚና ራሱ የሚጫወተው ስኳር በጣም ስንጠቀም ጣፋጭ ነገሮችን ማለት ነው። በተመሳሳይ ጣፋጭ ስላችሁ ደግሞ ስኳርን ብቻ አይደለም። ቸኮሌት የምናዘወትር ከሆነ፣ ከረሜላ የምናዘወትር ከሆነ፣ አይስክሬም እንደዚህ የምንላቸው አላስፈላጊ የሆኑ ጣፋጮችን ማስወገድ መቻል አለብን። ምክንያቱም ጣፋጭ በራሱ ራሱን የቻለ ሳቹሬትድ እና አንሳቹሬትድ ፋት የምንላቸውን ይይዛል። ለምሳሌ አሁን የጠቀስኩላችሁ ቻኮሌት፣ ከረሜላ ምናምን ነገር ፋብሪኬትድ የሆኑ ስለሆኑ አንሳቹሬትድ የሆኑ ፋትን ነው የሚይዙት። እነዚህ ለጤናችን ጠንቅ ነው የሚሆኑት ማለት ነው። እንዲሁም ደግሞ በሰውነታችን ላይ ስብ ሆነው የሚቀሩት እነዚህ ናቸው። ነገር ግን ሳቹሬትድ ፋት ስንል በብዛት በተፈጥሮ ከሚገኙ ጣፋጭ ነገሮች ልናገኛቸው እንችላለን። ለምሳሌ ማንጎ፣ ሙዝ እንደዚህ የመሳሰሉት ነገሮች ላይ ልናገኛቸው የምንችላቸው ናቸው። እነዚህ መመገብ ብንችል ሳቹሬትድ ስለሆነ ያን ያህል ብዙም ሳይድ ኢፌክት አይኖረውም ማለት ነው። ለዛም ነው መመገብ ያለብን ነገር በደንብ ዲፍረንሺየት ማድረግ አለብን፣ መለየት አለብን። የትኛው ከየትኛው ጋር መሆን አለበት፣ ምን ያህል ካርቦችን መቀነስ ማስወገድ አለብን የሚለውንም በደንብ ለይተን ማወቅ አለብን። እንዳልኳችሁ ከምንጠጣው ኢቭን ሶዳዎች ኮካ ሊሆን ይችላል፣ ሚሪንዳ ሊሆን ይችላል፣ ፔፕሲ የተመሳሰሉት ነገሮች እንደዚህ ለስላሳ ተብለው የሚጠሩ ጠቅላላ መጠጦችን ቶታሊ ማስወገድ አለብን። ቶታሊ በሚባል ደረጃ መጠቀም የለብንም። ምክንያቱም እኛ ፕላናችን ምንድነው የተስተካከለ ቅርጽ ያለው ሰውነት ለመገንባት ስለሆነ ውፍረት መቀነስ የምንፈልግ ከሆነ ቦርጫችን አካባቢ ያለ ስቦችን እንድንቀንስ የምንፈልግ ከሆነ ማስወገድ አለብን ማለት ነው። እነዚህ ፖይንቶች በጣም ጠቃሚ ናቸው። ለምሳሌ ቲክቶክ ላይ ታችሁ ከሆነ የኛን ሰርቪሶች በደንብ ዲቴል እንዘረዝራለን። ላይ ከኒውትሪሽኒስት ጋር አንድ ላይ በመሆን የምግብ ፕሮግራማችሁን እናዘጋጃለን። አት ዘ ሴም ታይም ደግሞ ምን አይነት ምግቦችን መቀነስ ማስወገድ አለባችሁ የሚለው ፈላጊውን ነገሮችን ተጠቅሞ አላስፈላጊውን ነገሮችን ጠቅላላ ቀንሰው ሙሉ ለሙሉ ለእናንተ የሚያቀርቡ ይሆናል። ይሄ ከምንሰጠው ሰርቪስ ውስጥ አንዱ ነው እና በዚህ አጋጣሚ እናንተም መመዝገብ ኦር ደግሞ ከኛ ጋር ፕሮግራሙን መቀላቀል የምትፈልጉ ከሆነ ከታች በምታዩት ስልክ ደውላችሁ መመዝገብ ትችላላችሁ። ሞር ኢንፎርሜሽንም ከፈለጋችሁ
ከፈለጋችሁ ደውላችሁ ለመጠየቅ ፊል ፍሪ። ሁለተኛው ፖይንት ደግሞ ቦርጭ አካባቢ ላለ ሰብ ኢፌክቲቭ ነው ብለን የምናስበው የተለያዩ አይነት ኤክሰርሳይዞችን ማዘውተር ነው። ስፔሻሊ ደግሞ ኮር ኤክሰርሳይዞችን፣ ቦርጭ ሆድ አካባቢ ላለ ሰብ የሚጠቅሙ ኤክሰርሳይዞችን ብናዘውትር፣ ካርዲዮ ኤክሰርሳይዞችን ብናዘውትር ቦርጭ አካባቢ ያለውን ስብ መቀነስ እንፈልጋለን ለምንል ሰዎች በጣም ኢፌክቲቭ ነው። ሌላኛው ፖይንታችን ላይ ስንመጣ ደግሞ በጣም አብዛኞቻችን የማይመስለን ነገር ግን ቢያንስ ከ7 እስከ 8 ሰዓት ፕሮፐር የሆነ የእንቅልፍ ሰዓት ሊኖረን ይገባል። አብዛኞቻችን ማናደርገው ነው። አብዛኞቻችን አሁን 6 ሰዓት ቢያንስ 6 ሰዓት ያህል እንተኛለን። ወይ ማታ አምሽተን በጠዋት ነው የምንነሳው፣ ወይ ደግሞ ማታ በጊዜ ተኝተን በሌሊት ነው የምንነሳው ምናምን። ሶ አንዱ ውፍረት ለመቀነስ ኢቭን ስናስብ አንደኛው ነገር ፕሮፐር የሆነ የእንቅልፍ ሰዓት ሊኖረን ይገባል። ምን ያህል ሰዓት ጭንቅላታችን ሊያርፍ ይገባል፣ ሰውነታችን ሊያርፍ ይገባል። ሶ እንቅልፍ በቂ የሆነ እንቅልፍ ሰውነታችን ሊያገኝ ይገባል። በዚህ ሰዓት በዚህ ጊዜ ላይ ነው ሰውነታችን ሪላክስ አድርጎ የምንፈልገውን አይነት ቼንጆችን ማግኘት የምንችለው ማለት ነው። ስለዚህ የእንቅልፍ ሰዓታችንን ማስተካከል ትልቁን ሚና ሊጫወትልን ይችላል ማለት ነው። ይህም ደግሞ ምላችሁ ካሉን ክላይንቶች አብዛኞቹ የሚቸገሩበት ነገር ስለሆነ ነው ግዴታ ማስተካከል ያለብን። የመጨረሻውና ዋነኛው ፖይንታችን ጋር ስንመጣ ደግሞ ኮንሲስተንሲ ግዴታ የሆነ ነገርን ጀምረን ያንን ነገር ኮንቲኒየስሊ በደንብ ማንሰራው ከሆነ ስፔሻሊ አሁን እኔ ያየሁት ነገር ከሆነ ከዚህ በፊት የነበረው ቪዲዮ ላይ ሜንሽን አድርጌላችኋለሁ። አይታችሁት ከሆነ ኮንሲስተንሲ አልነበረኝም። ምንድነው ማድረግ ውፍረት መቀነስ ፈልግ ነበር እንደ 15 ኪሎ ከመቀነሴ በፊት ማለት ነው። ውፍረት መቀነስ ፈልጋለሁ። ነገር ግን ማድረገው ምንድነው ሾርት ዌዎችን መጠቀም ነው። ለምሳሌ አሁን ዩቲዩብ ላይ ይለቀቃል ወይ ደግሞ ከአንድ ሰው ተሰማለ ሙዝ በተልባ አሪፍ ነው ሲባል ማታ ሙዝ በተልባ መብላት በሳምንት ውስጥ 10 ኪሎ 15 ኪሎ ያስቀንሳል ሲባል ያንን ወይ ተጠቀማለሁ። ግን በሶስተኛው ቀን አቆመዋለሁ። ምንም አይነት ለውጥ ያን ያለው ስለማናገኝበት ማለት ነው። ሌላው ደግሞ በሾርት በ3 ቀን ውስጥ እንዲህ ካደረጋችሁ ይሄ ይፈጠራል፣ በ3 ቀን ውስጥ ይሄን ያህል ውፍረት መቀነስ ትችላላችሁ የሚሉ ሾርት ዌዎችን በጣም እጠቀም ነበር። ግን እንደዛም ሆኖ ኢቭን በሳምንት ብትሞክሩት ተብሎ ራሱ 3 ቀን ወይ 4 ቀን ትቼው 4 ቀን ሞክሬው እተዋለሁ። ይሄ ምንድነው ኮንሲስተንሲ አልነበረኝም አንድን ነገር ለማግኘት። ግን በጣም ራሳችንን ማሳመን ያለብን ማይንድ ሴታችንን ማስተካከል ያለብን ነገር ምንድነው የምንፈልገውን ነገር ለማግኘት በጣም ታይም ሊወስድብን ይችላል፣ ጊዜያችንን ሊወስድብን ይችላል። ሁሉም ነገር ግን ታይማችንን ጊዜያችንንም ሊሆን ይችላል ገንዘባችንንም ኢንቨስት ማድረግ አለብን ለምንፈልገው ነገር። ኢትስ ኦብቪየስ ግዴታ የሆነ ነገር ስለሆነ ነው። ያንን ነገር ደግሞ ታይማችንን ጊዜያችንን ገንዘባችንን ኢንቨስት አድርገን ደግሞ አንድን ነገር ከጀመረን በኋላ ምናቋርጠው ከሆነ ምንሰላች ከሆነ ይሄ ለኛ ምንም አይነት ጥቅም የለም። ሁለቱንም ያጣ ነው የምንሆነው። ወይ ዌት ሉዝ አላደረግንም ወይ ደግሞ ያለን ነገር በደንብ አልተጠቀምንበትም ማለት ነው። ኮንሲስተንሲ ግዴታ ነው። ይሄንን ነገር አድርገን እስከገባንበት ድረስ ለራሳችን ሪዋርድ ሰተን መጨረሻ ላይ የምናገኘው ሳቲስፋክሽን ከዚህ አሁን እዚህ ጋር ኢንቨስት ከምናደርገው ሞር በ100 እጥፍ በጣም ስለሚበልጥ ማለት ነው። የምንፈልገውን ነገር ማድረግ መቻል ራሱ በጣም ራሱን የቻለ ትልቅ ነገር ነው። የምንፈልገው ነገር ላይ ለመድረስ በደንብ ኮንሲስተንሲ ያስፈልገናል። እናንተ ክላይንቶች የሚምላችሁ ኮንሲስተንሲ ግድ ነው። በደንብ አድርጋችሁ ስሩ። በደንብ ከሰራችሁ ማትለውጡበት ምንም አይነት ምክንያት የለም። በቀጣይ ቪዲዮ ይዤላችሁ እንድመጣ የምትፈልጉት ፖይንት ካላችሁ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ ለእናንተ ይዤላችሁ ቀርባለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።